ዛሬ ደግሞ ሁለት ስልኮች ላሳያችሁ። የአንድ ካምፓኒ ምርቶች ናቸው። የዣኦሚ 15 አልትራ የካምፓኒው ቶፕ ኤንድ ፍላግሺፕ ስልክ ነው። ሁለተኛው ደግሞ የካምፓኒው የዛው ካምፓኒ ኮንሴፕት ፎን የዣኦሚ ኮንሴፕት ፎን ነው። ሁለቱም ካሜራ ቤዝድ ናቸው። የመጀመሪያው ዣኦሚ 15 አልትራ ለየት የሚያደርገው ነገር ምንድነው? ቴሌፎቶ ሌንሱ ነው። ቴሌፎቶ ሌንሱ ከሳምሰንግ ጋላክሲ S25 አልትራ 3 ታይምስ የሆነ ሳይዝ ያለው ቴሌፎቶ ሌንስ አለው። ለምሳሌ ይሄንን ፎቶ ተመልከቱት። ይሄ በዣኦሚ 15 አልትራ 100 ታይምስ ዙም የተነሳ ፎቶ ነው። ፎር ሪፈረንስ ይሄ ሳምሰንግ ጋላክሲ S25 አልትራ ደግሞ ያነሳው ፎቶ ይሄን ይመስላል። 4.2 ታይምስ ኦፕቲካል ዙም ያለው 200 ሜጋፒክሰል ቴሌፎቶ ሌንስ ነው ያለው። በጣም ያበደ ኳሊቲ ማለትም 8K ቪዲዮ እና 4K 120 FPS ስሎ ሞሽን ቪዲዮ መቅረጽ ይችላል። ይሄ ማለት በስልክ በጣም ሃይ ኤንድ የሚባሉ ስልኮች ራሱ እስከ 90 FPS 120 FPS የሚሉት ራሱ በ2K ኦር ደግሞ 1080p ነው። ይሄ ግን በ4K 120 FPS ድረስ እና 8K 30 FPS ድረስ መቅረጽ ይችላል ማለት ነው። ወደ ሁለተኛው ስልኩ ስናልፍ ደግሞ ይሄ ዣኦሚ አዲሱ ኮንሴፕት ፎን። ይሄ ዣኦሚ ኮንሴፕት ፎን ደግሞ ሬጉላር ፍላግሺፕ ስልክ ሲሆን አብሮት ከሱ ጋር ምን ይመጣል? ሌንስ ይመጣል ማለት ነው። ይሄ ማለት ነው እንደዚህ እንደምታዩት ከኋላ ትልቅ ሪንግ አለው። ምንድነው ይሄ ሪንግ ካልን በመጀመሪያ የራሱ ሴት ኦፍ ካሜራ አለው። በጣም አሪፍ ስክሪን፣ በጣም አሪፍ ፕሮሰሰር፣ በቃ ሃይ ኤንድ ፍላግሺፕ ስልክ ማለት ነው። ከዛ በኋላ ግን ልክ እልፍ ስንል አብሮት የሚመጣ ሌንስ አለ። ይሄ ሌንስ ደግሞ ጀነራሊ ከዚህ በፊትም ስልኮች ላይ ሌንስ ማስገባት ወይም ስልኮች ላይ ተጨማሪ ሌንስ ገጥሞ አሪፍ ኳሊቲ እንዲኖራቸው ማድረግ የተለመደ ነገር ሆኗል። ኢቭን አማዞን ላይ ራሱ የስልክ ሌንሶች ብቻ የሚሸጡበት ጊዜ አለ። ያንን ሌንስ ግን ስንገጥመው የስማርትፎን ሴንሰር ላይ ነው የሚገጠመው። ይሄ ማለት ነው ምንም አሪፍ ላይት በዛ ሌንስ ቢመጣ ላይቱን ፕሮሰስ የሚያደርገው ሴንሰር ኢቭን 1 ኢንች የማያክል ሴንሰር ነው። በጣም ትንሽ ሴንሰር ነው። ይሄ ማለት ደግሞ ምንም ያህል ሃይ ኳሊቲ ፎቶ ቢመጣ ያንን ላይት አክሴፕት አድርጎ መቀበል የማይችል ሴንሰር ከሆነ ያን ያህል ዩዝ አይኖረው ማለት ነው። ይሄኛውን ኮንሴፕት ፎን ስናየው ጀስት ሌንሱን ብቻ ማታለቅ ብቻ ሳይሆን ሴንሰሩንም በጣም አሪፍ ኳሊቲ እና ትልቅ የሆነ ሴንሰር ማስገባት ነው። ይሄ ማለት ይሄ የምታዩት ክብ ነገር ሌንስ ብቻ ሳይሆን ሌንስ እና ሴንሰር አንድ ላይ በራሱ ፕሮሰሰር ያለው ነገር ነው። ይሄን ስንል ግን የራሱ ባትሪ ያስፈልገዋል፣ የራሱ ሜሞሪ ያስፈልገዋል፣ የራሱ ፕሮሰሲንግ ሲስተም ያስፈልገዋል፣ ኤአይ ብሉቱዝ ኮኔክሽን ያስፈልገዋል። ላግ ሊያደርግ ይችላል። ደግሞ ዣኦሚ ሌዘር ሊንክ ብሎ የሚጠራውን ኮኔክሽን ስታብሊሽ ያደርጋል። ይሄ ማለት ነው ልክ ወስዳችሁ ስናፕ እንዳደረጋችሁት ተገናኝቷል ማለት ነው። ኤክስተርናል ሜሞሪ ያስፈልገውም ወደ ስልኩ ሜሞሪ ሴቭ ይደረጋል። ኤክስተርናል ባትሪ ያስፈልገውም ከስልኩ ባትሪ መጠቀም ይችላል። ኢንስታንት ሃርድዌር ኮኔክሽን ነው። ምንም አይነት ብሉቱዝ ወይ ምናምን ዋየርለስ አያስፈልገውም። ተጨማሪ ደግሞ ጀስት ስልኩ እንደራሱ ሌንስ ስልኩ ላይ ቢልት እንደሆኑ ሌንሶች ትሪት ማድረግ ይችላል ያንን ሌንስ ማለት ነው። ይሄ ማለት ግን ምንም አይነት ሉዝ አይደረግም ማለት አይደለም። ለምሳሌ አንደኛው በጣም ከስልክ አንፃር በጣም አሪፍ ኳሊቲ የሆነ ሌንስ ነው። ነገር ግን ከካሜራዎች አንፃር ያን ያህል አሪፍ የሚባል ሌንስ አይደለም። ይሄ ማለት ነው በጣም አሪፍ ኳሊቲ ሌንስ ሆኖ ሃይ ኤንድ የሆኑ ካሜራዎችን ያህል ለምን አፕዴት መደረግ እንደማይችል ማላይበት ምክንያት የለም። ምክንያቱም ገና ኢኖቬሽን ነው፣ ገና ፊውቸር ኮንሴፕት ፎን ነው። ስለዚህ ይህንን አፕዴት እየተደረገ በጣም አሪፍ የሆነ ሌንስ እና አሪፍ የሆነ ካሜራ መግጠም ይቻላል። ኢንስታንት ሃርድዌር ኮኔክሽን አለው ማለት ሚሊ ሰከንድ ወይም ናኖ ሰከንድ ላግ የለም ማለት ነው። ጀስት እኛ ስልካችን ስንጠቀም የምናየው ላግ እሱ ነው ሊኖር የሚችለው። ምክንያቱም ጀነራሊ ስልኩ ትሪት እያደረገው ያለው አንድ ሌንስ ውስጡ ቢልቲን እንደሆነው ሌንስ ነው ማለት ነው። ስለዚህ ምንም አይነት ተጨማሪ ኮኔክሽን ያስፈልገው፣ ምንም አይነት የባትሪ ኮንሳምፕሽን የለውም። ነገር ግን ይህንን ኮኔክሽን ለማድረግ የተለያዩ ሃርድዌር ኢምፕሩቭመንቶች ስልኩ ላይ ተቀምጠዋል። ይሄ ማለት የሆነ ያህል ባትሪ ፓወር ሉዝ ማድረግ ይችላል። አንደኛ ለሌንሱም ሉዝ ይደረጋል የሆነ ያህል ባትሪ። ከዛ በኋላ ደግሞ ውስጡ ለሚደረጉ አድጀስትመንቶች ምክንያቱም ባትሪው ያለበት ቦታ ላይ ነው ኢንስታንት ኮኔክሽን ያለው። ያንን ኢንስታንት ኮኔክሽን ኢስታብሊሽ ለማድረግ እና ትንሽ ባትሪ ሉዝ ማድረጉ አይቀርም፣ ባትሪ ሄርዝ ሉዝ ማድረጉ አይቀርም። ቪዲዮን ስለተከታተላችሁት በጣም አመሰግናለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ።